ህፃናት ትኩሳት ሲኖራቸው መደረግ የሌለባቸው 4 ነገሮች። ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። ትኩሳት ህፃናት በኢንፌክሽን በሚጠቁበት ሰዓት አንዱ የበሽታ መገለጫ ነው። ህፃናት በትኩሳት ሰዓት ሊያንቀጠቅጣቸው ወይም ብርድ ስሜት ሊኖራቸው ይችላል። ስለዚህ ህፃናት ትኩሳት በሚይዛቸው ሰዓት ልብስን መደረብ ይህ የመጀመሪያው ወላጆች ማድረግ የሌለባቸው ነገር ነው። ከዛ ይልቅ ወላጆች ማድረግ ያለባቸው ነገር ቀለል ያለ ልብሶችን ለህፃናት ማልበስ ትኩሳቱ እንዲበረድ ያደርጋል። ሌላው ወላጆች ማድረግ የሌለባቸው ነገር ህፃናት ትኩሳት በሚይዛቸው ሰዓት ቀዝቃዛን ውሃን በፎጣ በመንከር ሰውነታቸውን ለማብረድ መሞከር ነው። ይህ በፈጽሞ አይመከርም። ከዛ ይልቅ ለሰስ ያለ ውሃን በፎጣ ውስጥ በመንከር ሰውነታቸውን ለማቀዝቀዝ መሞከር ነው። ሌላውና ሶስተኛው ወላጆች ማድረግ የሌለባቸው ነገር ምንድነው? ህፃናትን ትኩሳት በሚይዛቸው ሰዓት አፒታይታቸው ይቀንሳል። ስለዚህ ህፃናትን አስገድዶ ለማብላት መሞከር የለባቸው። ትኩሳት በሚኖራቸው ሰዓት ህፃናት የፈሳሽ እጥረት ሊኖር ስለሚችል ያንን ለመተካት በቂ የሆነ ፈሳሽን ቶሎ መስጠት ነው። ስለዚህ ምግብን አስገድዶ ከማብላት ይልቅ ለህፃናት ፈሳሽን መስጠት ይመከራል። ሌላውና አራተኛ ወላጆች ማድረግ የሌለባቸው ነገር ህፃናት ትኩሳት በሚይዛቸው ሰዓት የተለያየ የትኩሳት ማብረጃ ለምሳሌ እንደ ፓራሲታሞል፣ አይቡፕሮፌን የመሳሰሉት መድኃኒቶችን ሊጠቀሙ ይችላሉ። ይህንን መድኃኒት ከሰጡ በኋላ ትኩሳቱ ካልበረደ ትንሽ ቆይተው ከደቂቃዎች በኋላ ሌላ የትኩሳት መድኃኒት አጣምሮ መስጠት ነው። ይህ አይመከርም። አንዱ መድኃኒት እስከሚሰራ ጊዜ ይፈልጋል። ያንን መጠበቅ ያስፈልጋል። ስለዚህ ወላጆች እነዚህ ከላይ 4 የተነጋገርናቸውን ነገሮች ህፃናት ትኩሳት በሚይዛቸው ሰዓት ባለማድረግ ህፃናትን መርዳት ይችላሉ። አመሰግናለሁ።